የሰው ልጅ የለመደውን የዕለት ተዕለት ኑሮ እየኖረ ይገኛል። በዋይት ሀውስ ውስጥም ዋና ዋና የፖለቲካ ጉዳዮች እየተፈቱ ነው። ከግንቦች በስተጀርባ ግን ሰዎች በነገው ዕለት ሊደርስባቸው የሚችለውን ለውጥ ሳያውቁ ለነጋቸው እቅድ ሲያወጡ ይገኛሉ። ነገር ግን በአንድ ቀን ጠዋት ሁሉንም ነገር የሚለውጥ ክስተት ተፈጠረ። ባልታወቀ ምክንያት በከተማ ውስጥ ያሉ ሁሉም ዋይ ክሮሞዞም ተሸካሚዎች በድንገት ይሞታሉ። በሌላ አነጋገር ሁሉም ወንድ ፍጥረት ከእንስሳት እስከ አዕዋፋት እስከ ሰዎች ድረስ ያሉት ፍጥረታቶች በሙሉ ይሞታሉ። ከእነዚህ መካከል የአገሪቱ ፕሬዚዳንት ይገኝበት። ብቸኛው የተረፈው የወንድ ፍጡር ቢኖር ዩሮ የተባለው ሰነፍ ሰውና ጦጣው ነበረ። ድንገተኛ አደጋ ቢከሰት ሬጂን ኦሊቨር የተሰኘችዋ ፕሬዚዳንቱን ልትረከብ ነበረ። ነገር ግን አደጋው በደረሰበት ወቅት እርሷ በውጭ ሀገር ነበረች። ከዛን ጊዜ ጀምሮ ምንም አይነት ዜና ስለሷ አልተሰማም። በተፈጥሮ መንገድ የወንዶች አመራር አለመኖር ወደ አስከፊ ውጤቶች ይመራል። በዚህ ምክንያት ሴቶች በድንጋጤ ተጋልጠው እንዴት መኖር እንደሚቀጥሉ ስለማያውቁ በዙሪያቸው ያለውን ሁሉም ማፍረስ ይጀምራሉ። በከተማ ውስጥም ሁከት ይፈነዳል። በዋይት ሀውስ ውስጥም ውጥረት ይጨምራል። ሰራተኞች በ2 ሳምንት ውስጥ ሙሉ በሙሉ ችግር ውስጥ እንደሚወድቁ ተገነዘበ። የድንጋይ ከሰልና ንጹህ ውሃ አቅርቦት ያልቃል። ምግብም ለረጅም ጊዜ አይቆይም። እንስሳትም ከእንግዲህ መራባት አይችሉም። በአጭር ጊዜ ውስጥ በቂ ክምችት ማምረት ደግሞ በቀላሉ የማይቻል ነው። ይሄ አንዲትን ከተማ ብቻ አይደለም የሚጎዳው፣ ሁሉንም ሰው ይጎዳል። ሴኔተር ጄኒፈር ብራውን የአመራሩን ቦታ ትረከባለች። ብዙም ሳይቆይ ወኪል ሳራ በርገን የፕሬዚዳንቱ ሚኒስትር ግብረ ኃይል አባል የሆነችውን ወደ እርሷ ተቀረበች። ሳራ እንደዘገበችው እሷ ወደዚህ የተላከችው በአንዳንድ እውነተኛ ስጋት ምክንያት ነው። ነገር ግን ስለ አዲሱ ተልዕኮ ዝርዝር መመሪያ አላገኘችም፣ ጊዜም አልነበራትም። በዚህ ሁሉ ጊዜ ግን ዩሮ በተስፋ በቆረጡ ሴቶች ኢላማ ከመሆን ለመራቅ ሲል በራሱ አፓርታማ ውስጥ ይቆያል። ነገር ግን የሚጠቀመው ነገር እያለቀና እየቀነሰ ስለመጣ ለፍቅረኛው ምልክት ትቶ ሁኔታውን ለመቃኘት ከቤት ለመውጣት ወሰነ። በተመሳሳይ ሰዓት ሴኔተር ብራውን ሳራን ከአደጋው ጀምሮ ግንኙነት ያላደረገችው ልጇን ማለትም ዩሮን ለማግኘት ተልዕኮ ላከቻት። ነገር ግን ሳራ ለመደበቅ አልሞከረች። ይልቁኑ የሟች ፍቅረኛዋ ሚስት ጨምሮ የተቸገሩትን ለመርዳት እና ወደ ስደተኞች ማዕከል ትጓዛለች። ከዚያም በኋላ ሳራ ጓደኞቿ ወደሚገኙበት ወደ መደበኛ መጠለያ ትመልሳለች። በመጀመሪያ እይታ በከተማ ውስጥ አሁንም አንዳንድ የተረፉ ወንዶች ያሉ ይመስላል። ነገር ግን እነዚህ ወንዶች በሴት አካል ውስጥ የተወለዱ ሳይሆን በሆርሞን ሕክምና አማካኝነት ሽግግር ያደረጉ መሆናቸው በፍጥነት ግልጽ ይሆንላታል። ስለዚህ መቅሰፍቱ በእነሱ ላይ ምንም ተጽዕኖ አላሳደረም ነበረ። በኒውዮርክ ከተማ ከባድ ወታደራዊ ተሽከርካሪ ጎዳናዎች ላይ ጥበቃ ያደርጋሉ። ዩሮ በወታደሮች ላለመያዝ መደበቅ አለበት። አሁንም ሌላ መልክ ለፍቅረኛው ለመተው ወደ አካባቢ ባር ሸርኮ ለመግባት ችሏል። ዩሮ እሷ በህይወት እንዳለች እና የእሷን ፊርማዎች ላይ ወደ ቤት ልትመለስ እንደሚችል ተስፋ ማድረጉን ቀጥሏል። ነገር ግን በዚህ ጊዜ ነገሮች በእቅዱ መሰረት መሄድ አልቻሉም። ምክንያቱም ጦጣው አመልጦ ዩሮ እሱን ለመሰደድ አስገደደው። ጦጣውም ወደ ጎር ወደ ተጥለቀለቀው የምድር ውስጥ ባቡር ወርዶ በሙታን ሬሳ በተሞላው ቆሻሻ ውስጥ ጠፋ። ከባዱን ሽታ እየታገለ ዩሮ ብቸኛ ጓደኛውን ማጣት ለማይፈልግ መከተል ወሰነ። በአንድ ወቅት ዩሮ በአቅራቢያው ሌላ ሕያው ሰው አይቻለሁ ብሎ ያስባል። ነገር ግን ቅዠት ይመስላል። ባትሪ መብራቱን ዙሪያውን ሲያበራ ከቆሻሻው ውሃ በስተቀር ምንም አይነት ነገር አላየ። ውሃ ውስጥም ከወጣ በኋላ ዩሮ ልብሱን ለመለወጥ ወደ አንድ የልብስ መደብር ሾልኮ ገባ። ነገር ግን የተደብቆ ሆኖ መቆየት አልቻለም። የሱቅ ባለቤቶች እርቃኑን ሆኖ ሲያዩት በድንጋጤ ደርቀው ቀሩ። ከሴቶች አንዱ ሰውየውን ለመያዝ እና ለፖሊሶች አሳልፋ ለመስጠት ሀሳብ አቀረበች። ነገር ግን በመጨረሻ አዘኑለት። ዩሮን ለቀው ሄዱ። ንጹም ልብስ ሰጡት። ዩሮ የደረሰበትን ጭንቀት እብደት አፋፍ ላይ አድርሶታል። በስልኩ ላይ ያለፉትን ቪዲዮዎች እየተመለከተ ጦጣው ወደ ህይወት የገባበትን ቀን ያስታውሳል እና የጓደኛውንም ድምፅ ያማ ትንሹ ጦጣ ከተደበቀበት ይወጣል። ሁለቱም ወደ ቤታቸው ይመልሳል። ዛም ጥሩ ጊዜ ያሳልፍ። ነገር ግን ዩሮ በሩ ሲከፈት ይሰማል። አንድ ሰው አፓርታማውን ሰብሮ መግባቱን ይገነዘባል። እሱ ራሱን ለመከላከል ጊታሩን ይዞ ከማዕዘኑ ጀርባ ተደበቀ። ነገር ግን ለመምታት እድል አላገኘም። ምክንያቱም ሳራ ፈጣንና ጠንካራ ነች። እርሷ ዩሮን ይዛው ጊታሩን ካሳለች በኋላ ከጥቂት ሰዓታት በኋላ ወደ እናቱ ሴራን ብራውን አደረሰችው። ነገር ግን ማንም የአዲስ ፕሬዚዳንት ልጅ መትረፉ ማወቅ የለበትም። ያለበለዚያ ጥርጣሬዎች ሊነሱና ወደ ጥልቅ ትርምስ ሊመሩ ይችላሉ። ዩሮ ራሱ ስለ ሁኔታው ደስተኛ አይደለም። ካለፈው ሁሉ ትንሽ ረፍት ካገኘ በኋላ ዙሪያውን ለመመልከት ወሰነ። ነገር ግን ችግሩን ሊያጋጥሙ መሆኑን አላወቀም ነበር። ምክንያቱም ማራ የተሰኘች ሴትዮ ወደ እሱ ወዳለበት ክፍል እየጠጋች ስለነበረ ነው። በተመሳሳይ ሰዓት ግን ጄኒፈር እና ሳራ ልክ በሰዓቱ እሷ በደረሰችበት ሰዓት ደርሰው ማራ በአእምሮ መታወክ የተቃየች መሆኗን አስመሰሏል። ይህ በእንዲህ እንዳለ ዩሮ መደበቅ አለ። ነገር ግን ስጋቱ እያደገ መጣ። ሳራ ልጇን ከዋይት ሀውስ ውስጥ መውጣት እንዳለበት አጥብቃ ተናገረች። የሟች ፕሬዚዳንት ልጅ በዚያ ምሽት እናት በትክክል ያየችውን ነገር ለማወቅ ሞክራለች። ጄኒፈር ልጇን ምንም እንዳልነበረ አረጋገጠላት። ነገር ግን ኪምበርሊ ፕሬዚዳንት ብራውን እንደምትዋሽባት ጠራጥራለች። ጄኒፈር ብራውን ረዳቶቿን ዩሮን መርምሮ በፕላኔት ላይ የሆነውን ነገር ለምን እና ዝንጀሮ ብቻ እንደተረፉ ለማወቅ የሚችል የዘረመል ሊቅ እንዲያገኙ አዘዘ። ፕሬዚዳንት ስፔሻሊስቶችን ወደ ዋይት ሀውስ ለማምጣት ታቅዷል። ነገር ግን ሳራ ጥሩ ሆና ቀጠለች። በጣም አደገኛ ነው፣ ዩሮን ከከተማ ማስወጣት አለባቸው ብላ ተሟገተች። ወኪሏ ይህን አደገኛ ተልዕኮ ለመውሰድም ዝግጁ ሆነች። ነገር ግን በተቻለ ፍጥነት መከናወን አለበት። ኖሮ ብራዲ የቀድሞ ፕሬዚዳንት አማካሪ ከትንሿ ልጅ ማክኔዝ ጋር ለመሰደድም መከረች። በመጨረሻ ራሷንና ልጇን ለማዳንም ለመዋጋት ወሰነች። የሬጂን ኦሊቨር የፕሬዚዳንታዊ ዋና እጩ በሕይወት እንዳለች እና ዜና ወደ ዋይት ሀውስ ደረሰ። ይህ በሰራተኞች መካከል መለያየትን ያስከትላል። አንዱ ክፍል ለጄኒፈር ብራውን ታማኝ ሆኖ ይቆያል። ሌላኛው ደግሞ ከሬጂን ኦሊቨር ጋር እና ከፕሬዚዳንቱ ልጅ ኤምብሪ ጋር ይቆያል። በሁኔታው አንጻር ጄኒፈር ከሳራ ጋር መስማማትና ልጁን ወደ ደህና ቦታ እንዲዘዋወር መፍቀድ እንጂ ሌላ አማራጭ የላትም። ሳራ
ቀደም ሲል ዩሮን ያጓጓዙት አብራሪዎችን ትቀጥራለች። ተልኳቸውም ስኬታማ ከሆነ የጀግንነት ኮከቦችን ሰጣቸዋለሁ በማለት ትቀጥራቸዋል። ዩሮን በድብቅ ከህንፃው ለማስወጣት ብቸኛው መንገድ ከሙታን አስክሬኖች ጋር በጋሪ እየገፉ መውሰድ ነው። ልጁ ግን ለመቃወም ወሰነ። ሌላ ቅድም ለማውጣት ይሞክራል። ነገር ግን ሳራ ጽኑ ሆና ቀጠለች። ወኪሉ ዩሮን በተሳካ ሁኔታ በድብቅ ታወጣለች እና ወደ ሄሊኮፕተር ታስተላልፈዋለች። እሷ ራሷ ልታበረውም አሰበች። ሁለተኛው ሄሊኮፕተር ሴት አብራሪዎቹን ብቻ ይዞ እንደማዘናጋ ወደፊት ይበራል። ነገር ግን ሄሊኮፕተሮቹ ከተወሰነ ከፍታ ላይ በደረሱ ጊዜ እና ከእይታ ከጠፉ በኋላ አጃቢዎቹ ሄሊኮፕተሮቹ ያፈነዱታል። ትዕይንቱ ዩሮን ያስደነግጠዋል። ነገር ግን ሳራ ይህ የአብራሪዎቹ ዝምታ ዋጋ እንደሆነ እያወቀች የተረጋጋች ለመሆን ትመስላለች። ከበርካታ ሰዓት በኋላ ሳራና ዩሮ አጭር ረፍት ለማድረግ በጫካ ውስጥ አረፉ። ወኪሏ ሽታውን መታገስ ባለመቻሏ ልብሱን መታጠብ እንዳለበትና ጉዞ መቀጠል እንዳለባቸው ተነግረዋል። ይህ በእንዲህ እንዳለ የዩሮ እህት ቴሮ ከጓደኛዋ ትራንስ ሰው ጋር በመሆን ደህና የሆነ ቦታ ለማግኘት ተነሳች። በመንገድ ላይ ምግብ ለማግኘት ተስፋ በማድረግ በተዘረፈ መደብር ቆሙ። ነገር ግን በምትኩ የተደናገጡት ኖራና ማክኔዝ አገኘዋቸው። የልጅቷ ነገር ስትመረምር ሄሮ ከባድ የሆነ የተደበቀ ቁስል አስተዋለች እና ሄሮን የመጀመሪያ እርዳታ እንድትሰጥ ፈቀደችላት። ይህም መጓዛቸው እንዲቀጥል ያስችላቸዋል። ወደ ጫካውም ስንመለስ የሳራ እና የዩሮ ካምፕ በዱር ዘራፊዎች ቡድን ጥቃት ደረሰበት። ሳራ እነሱን ለማዘናጋት ትሞክራለች። ነገር ግን ማንኛውም አደጋ ለማስወገድ ዩሮ ጭንብል ለብሶ እቅዳቸውን ሊያበላሹ ይችላሉ በሚል ፍራቻ ሴቶቹን ማስፈራራት ዱላ ይወዘውዛል። ከዛ አጥቂዎቹ ከቦታ ይሄዳሉ። ነገር ግን ሳራ እና ዩሮ በቦታው ላለመቆየት ወሰኑ። ወደ ቅርብ ከተማም ይጓዛሉ። እዛም የሄሊኮፕተር ጄኔሬተሮች እና 2 የእጅ ቦምቦችን በሞተር ሳይክል ይለዋወጣሉ። ሳራ ሞተር ሳይክሉን እየመረመረች እና እየፈተሸች ሳለ ዩሮ ሁሉንም የደህንነት ህጎች ረስቶ ወደ ምድረ በዳ ቦታ ሮጠ። ፍቅረኛውን የዛ በህዝቡ መካከል አይቻለሁ ብሎ በማመኑ ነው። ይህ ሞኝነት ወጥመድ ውስጥ ይጥለዋል። እሱ በሴት ፖሊሶች ተከቧል። እነሱም ጭንብሉን ቀደው ሚስጥሩን ያገኙታል። ሳራ ጓደኛዋን ለመጠበቅ ጣልቃ መግባት አለባት። ኦፊሰሮቹን እየተጋፈጠች ዩሮን ትጎትታ ለማስወጣት ቻለች። ነገር ግን ነፃ ጊዜ እንዳገኙ ሳራ ብስክሌቱን አቆመች። ተልኳም ምን ያህል አስፈላጊ እንደሆነ ለማስታወስና ለማስረዳት ትሞክራለች። ይህ በእንዲህ እንዳለ ሄሮ ጓደኛዋና አዲሶቹ ጓደኞቹ በተተወ የሴቶች መጠለያ ውስጥ ለሌሊት መጠለያ አገኙ። ሄሮ ለኖራ ልጇ ከባድ የሕክምና ችግር እንዳለባት ተናግራታለች። እሷ አንቲባዮቲክ መድኃኒት ትፈልጋለች። ነገር ግን ፋርማሲዎቹ ከባዶ ቤቶች ጋር ለረጅም ጊዜ ተዘርፏል። በፍርሃት እና በረዳት አልባነት የቆየችው ኖራ ልጇን አንባዋን እንዳታይ ወደ ውጭ ወጣች። ነገር ግን ከቤት ውጭ አዲስ ፈተና ይገጥማታል። የማታውቀው ግሩፖችን ታገኛለች። ነገር ግን ከፈረሰኞች ሴቷ አንዷ ቆስላ እንደሆነ ትገልጽና ኖራን ሄሮ ልጅቷን እንድትመረምርና እርዳታ እንድትሰጥ ጠይቀቻት። ሄሮ የተቻላትን ያህል ትሞክራለች። ነገር ግን የተኩሱ ቁስል በጣም ከባድ ነው እና ከ2 የላስቲክ ጓንቶች በስተቀር ምንም የሚገኝ ነገር የለም። ሰዓታት የፈጀ ጊዜያዊ ቀዶ ጥገና ምንም መሻሻል አያመጣም። የልጅቷ ሁኔታ እየተባበሰ ይሄዳል። የሴቶቹ ወንበዴ ቡድን መሪ ሮክሰን ሰቃይዋን ለማስቆም ወሰነች። ለኖራ የሚገርም ሮክሰን ደግና አዛኝ መሆኗን አሳየች። እሷም እንግዶቹ በቤታቸው ሌሊት እንዲቆዩ ጋበዘች። ለማክኔዝ የሚያስፈልገውን አንቲባዮቲክ መድኃኒት ለማቅረብ ቃል ገባች። ቡድኑ ሮክሰንን ሲከተል ሄሮ አንቲባዮቲክ መድኃኒት ወንበዶቹ የሚቆጣጠርን ነገር ትንሽ ክፍል ብቻ እንደሆነ ተገነዘበች። እነሱ በአቅርቦት የተሞላ አንድ ሙሉ የገበያ አዳራሽ ባለቤት ናቸው። ይህ በእንዲህ እንዳለ ሳራ እና ዩሮ ወደ ቦስተን መጓዛቸውን ቀጠሉ። ነገር ግን በከተማው መግቢያ ላይ በከፍተኛ ጥበቃ የሚደረግና በአስለቃሽ ጭስ የታጠቀ ወታደራዊ ፍተሻ ኬላ አጋጠማቸው። ሳራ እንዲለያዩ ሀሳብ አቀረበች። እሷ ወታደሮቹን ታዘናጋለች። ዩሮ እና ጦጣውን እንዳሁኑ ዞሮ ሸልኮ ይገባሉ። ሳራም አማጺ ቡድኖቹን ሃርቫርድን ያለማቋረጥ ያጠቃሉ። ሳራ ወታደሮቹን ስታስት ዩሮ ለመደበቅ ወደ ዋና መስሪያ ቤት ህንፃ ሾልኮ ገባ። ነገር ግን እዚያ ውስጥ በአማጽያን እጅ ወደቀ። እንደ እድል ሆኖ አማጽያኑ እሱን ትራንስ ሰው አድርገው ስለወሰዱት ለቀቁት። የራሱን ሰዎች የት እንደሚያገኝ አስፈላጊው ሆርሞንም እንዴት እንደሚያገኝና የት እንደሚደበቅም ነገሩት። በመጨረሻም ዩሮና ሳራ የአልሲንማንን አፓርታማና ከዚያም በሃርቫርድ የሚገኘውን ቢሮን አገኙ። የዘረመል ሊቋ እንግዳውን ጎብኚዎቹን በማየቷ በጣም ደስተኛ አልነበረችም። ነገር ግን ዩሮ ጭንብሉን ባወለቀ ቅጽበት ለምን እንደመጣ ወዲያውኑ ተረዳች። ልጁንና ዝንጀሮን ማጥናት እንዳለባትም ተገነዘበች። ነገር ግን በሃርቫርድ መሰረት አይቻልም። ምንም መሳሪያ ወይም የባዮሎጂካል ናሙናዎችን አልተረፋትም። ስለዚህ እሷ ብቸኛውን አማራጭ ሀሳብ አቀረበች። ወደ ሳን ፍራንሲስኮ ተጉዞ እዚያ ያለውን ላቦራቶሪ መጠቀም ነው። ሳራ ለሌላ አደገኛ ጉዞ ተስማማች። ይህ በእንዲህ እንዳለ በስልጣን ላይ የሚደረግ የፖለቲካ ውስጣዊ ግጭት እንደገና ተጀመረ። ነገር ግን ሁሉም ሰው በዚያ ላይ ያተኮረ አይደለም። ከጄኒፈር ብራውን ረዳቶች አንዱ የሆነችው ክሪስቲን ታማ ህፃኗን አጥቻለሁ ብላ ትፈራለች። ነገር ግን አልትራሳውንድ ተቃራኒ ያሳያል። እርግዝናው እየገፋና ህፃኑ ወንድ ሊሆን ይችላል። ሳራ የማይታወቀውን ሰው ቤት ሰብራ ለመግባት ስትሞክር የቤቱ ባለቤት ልክ እንደ ምስጢራዊ ወኪሏ ክህሎት ያላትና አደገኛ መሆኗን ሳራን አስገረማት። በሁለቱም ሴቶች መካከል ጥል ይፈጠራል። ነገር ግን እርስ በርሳቸው ሲነጋገሩ ሁለቱም ከአንድ ድርጅት እና ለአንድ ድርጅት የሚሰሩ ሰዎች መሆኑን ያውቃሉ። ስለ ሄሊኮፕተሩ አደጋ ጄኒፈር ከሰማች በኋላ በጭንቀት ወደቀች። ነገር ግን ክሪስቲና ልታረጋጋ ትሞክራለች። የፍለጋን ቡድኑ የሁለት አብራሪዎች አስክሬን ብቻ እንዳገኙ ዘገቡ። እፎይታ
ቆይታው ለረጅም ጊዜ አልቆየም። ነገር ግን ፕሬዚዳንቷ ሳራ አላስፈላጊ ምስክሮችን ለማስወገድ እንዳደረገችውም ታምናለች። የፕሬዚዳንትነት ዋና ተፎካካሪ የሆነችው ሬጂና ኦሊቨር ወደ ዋይት ሀውስ ትሄዳለች። ይህንንም በመጠቀም ኪምበሪ የተጣላችውን ጄኒፈር ብራውንን ለማስወገድና በመጨረሻም ስልጣኑን ራሷ ለመያዝ መፈንቅለ መንግስት ማካሄድ ትጀምራለች። ይህ በእንዲህ እንዳለ አልሲ ለዩሮ በምርመሯ ስኬት ላይ እምነት እንደሌላት ተናገረች። ወንዶች ለምን እንደሞቱ ለማወቅ የሚያስችል አቅም ይኖራቸው እንደሆነ ወይም የወንድ ዝርያን ማስነሳት እንኳን ይቻል እንደሆነ አታውቅም። ነገር ግን እርግጠኛ ናት ለሁለቱም ለዩሮ እና ለጦጣው ከባድ ጊዜ ይጠብቃቸዋል። ብዙም ሳይቆዩ የሙከራ ርዕስ ጉዳዮች ይሆናሉ። ሳራ ወደ ቢሮዋ ትመለሳለች እና እንዲነሳ ሀሳብ አቀረበች። በሆነ ምክንያት ለዩሮ ዋሸችው። ከእናቱ ጋር እንደተነጋገረች እና አሁን ወደ ሳን ፍራንሲስኮ ለመጓዝ ፍቃድ እንዳላቸው ተናገረች። ሶስቱም ጉዟቸውን ጀመሩ። ወታደራዊ ጥበቃ በሳራ ፎቶ ከተማውን እየዞሩ መሆኑን ሳያውቁ ማለት ነው። ዩሮ ግን አማጺውን የነገሩትን ቦታ ለማግኘት ወሰነ። ይህም የትራንስጀንደር ሰዎች ማህበረሰብ ሲሆን ጭምብሉን አውልቆ ፍርሃት ሳይኖረው ፊቱን ለማሳየትም ይሞክራል። ሳራ በዩሮ የቅርብ ጊዜ ድርጊት በጣም ተናደደች። ነገር ግን ብዙም ሳይቆዩ እውነተኛ ስጋት እሱ ሳይሆን እሷ መሆኑ ግልጽ ሆነ። ጥበቃ ወደ ማህበረሰቡ ደረሰ። ለሁሉም ሰው ፎቶዋ ተሰራጭቷል። ሶስቱ ከአዳኞች አፍንጫ ስር ለማምለጥ ችለዋል እና ቤተክርስቲያን ውስጥም ይደበቃሉ። እዛም ሳራ ከዋይት ሀውስ ጋር ምንም ግንኙነት እንደሌላትና ሁሉንም ውሳኔዎች በራሷ እያደረገች እንደሆነ ለመቀበል ተገደደች። ይህ በእንዲህ እንዳለ ሄሮ ጓደኛዋና ኖራ ከልጇ ጋር በሮክሰን ከሙን ውስጥ ከመኖራቸው ቀጠሉ። በመጀመሪያ ጌታ ደስታን ያገኙ ይመስላል። ምግብ፣ መድኃኒት፣ ደህንነት አለው። ነገር ግን ኖራ ልጇን ከሌላ አክራሪ የሴትነት እንቅስቃሴ ስብሰባ ልታርቅ ስትሞክር ሮክሰን በቁጣ ተናደደች። እነሱ እንግዶች መሆናቸውና ህጎችን መከተል እንዳለባቸውና የምትለውን ሁሉ በታዛዥነት ማዳመጥ እንዳለባቸው ታስተናግራቸዋለች። በተጨማሪም ሮክሰን ወጣቱ ማክኔት ወንዶችን እንድትጠላና እንቅስቃሴያቸውን እንድትቀላቀል ለማድረግ የተቻላትን ሁሉ ታደርጋለች። ይህ በእንዲህ እንዳለ አልሲን በሳራ እቃዎች መካከል አንድ በራሪ እውቀት አገኘች። ወኪሏን የማደም ማስታወቂያው መሆኑንም ገባች። እሷ ዩሮ በሳራ አደጋ ላይ ከመውደቅ ለመራቅ መሮጥ እንዳለባቸውና መሸሽ እንዳለባቸው ተናግረዋለች። እሱ ግን ፈቃደኛ አልነበረም። በስነ ስርዓቱ መጀመሪያ ላይ ሮክሰን በኩራት አማዞን ስም ብላ ስለምትጠራው እንቅስቃሴ አባል ስለሆነች ትናገራለች። መጀመሪያ ላይ ሁሉም ነገር ንጹህ ይመስላል። ነገር ግን ክብረ በዓሉ እየገፋ ሲሄድ ሄሮና ጓደኞቹ አንድ በጣም እንግዳ የሆነ ነገር እየተፈጠረ እንደሆነ መረዳት ይጀምራሉ እና የሄሮ ትራንስ ጓደኛ ሳም አዳራሹን ለቆ ወጣ። ከእንቅስቃሴው አባላት አንዱ ከሮክሰን ጋር እንዳይጋጭ ለማስጠንቀቅ ትከተለዋለች። ነገር ግን በምትኩ እርሷን ብቻ በችግር ውስጥ ትጥላለች። ወደ ዋይት ሀውስም ስንመለስ ጄኒፈር የፍለጋ ቡድኑ ሳራ እንዳገኘና ለማጥቃት ዝግጁ እንደሆነ ይነግራታል። ፕሬዚዳንቷ ስካውቶቹ ልጇን ሊያገኙ ይችላሉ ብላ መጨነቅ ጀመረች። ነገር ግን በዛ ጊዜ አሊሰን ዩሮን ለቆ እንዲወጣ ማሳመን ቻለች እና ሁለቱ ወደ ጫካ መሮጥ ጀመሩ። አሳዳጆቹ ዩሮና አሊሰንን ለመያዝ ይሞክራሉ። ነገር ግን ሳራ ወታደሮቹን ገላ ሬዲዮቻቸውን አጠፋች። ወደ ዋይት ሀውስም የሚደረገው ምልክት አቋረጠች። በዚያ ምሽት ኖራ በጨዋታ ድምፅ ከእንቅልፍ ተነሳች። ምንም ድምፅ ላለመስማትም እየሞከረች ማለት ነው። ከክፍሏ ወጥታ ተመለከተች። ብዙም ከአማዞንስ ከሳም ጋር ስለተነጋገረች አንዲት ልጅ ሲቀጡ አየች። ፈገግ የሚሉት ቆንጆች ጨካኞች እንደሆኑ ተገለጸ። ነገር ግን ኖራ ጣልቃ ለመግባት ወሰነች። ሳራ ቫኑን አገኘች እና ቡድኑ ወደ ሳን ፍራንሲስኮ ጉዞዎችን ቀጠሉ። የሄሮና ያልሰመ የማምለጥ ሙከራ ቢኖርም ይህ በመካከላቸው የበለጠ ውጥረትን ያስከትላል። ሳራ ከእንግዲህ በኋላ በጓደኞቿ ትተማመን። እሷም ትንሽ እንቅልፍ ሸለብ እንዳረጋት ተሽከርካሪው ከመንገድ ወጥቶ ተገለበጠ። ከአደጋው ከወጣች በኋላ አሊሰን ሳራን ለማግኘት ትሞክራለች። ነገር ግን እሷ ከእንግዲህ በአሽከርካሪው ወንበር ላይ የለችም። በምትኩ ብዙም ሳይቆዩ ወታደራዊ ተሽከርካሪዎች ሰልፍ በአቅራቢያቸው ታየ። እነሱ ከዋይት ሀውስ ጋር ምንም ግንኙነት የላቸውም። ጄኒፈር ስለ ክስተቱ እንዲሁም ከአሸባሪዎቹ መካከል አንድ እንደነበረ ተናገራት። ዩሮ አምልጦ ከተኛበት ከአልጋ ላይ ሲነሳ እሱም ዝንጀሮም ለማግኘት ይሄዳል። ነገር ግን በምትኩ ወደዚያ ቦታ ያመጡት ሰዎችን አገኘ። ዩሮ የተወሰደበትን የእርሻ ቦታ ነዋሪዎቹ ሰላማዊ ይመስላሉ። ነገር ግን ጓደኞቹ የት እንዳሉ ሊነግሩት አልፈለጉም። ይህ በእንዲህ እንዳለ ልጃገረዶቹ በእስር ቤት ክፍል ውስጥ ከእንቅልፋቸው ተነሱ። የት እንዳሉ ወዴት ማምለጥ እንደሚችሉ ሙሉ በሙሉ አያውቁም። ጄኒፈር በህይወት የተረፉትን የከተማዋን ዜጎች አናገረች። ትርምስ እንዳይፈጥሩ ጠይቀቻቸው። ጄኒፈር ከቤዛ ጋር ስትነጋገር ኪምበሪ በድብቅ ሬጂናን ቀማኛውን ለመጣል እና ቦታውን እንድትይዝ ማሳመን ቀጠለች። የሮምም ከልጃገረዶቹ ጋር ወደ ክፍል ውስጥ ተወረወረ። ይህ በእንዲህ እንዳለ የበለጠ መጥፎ ዜና ደረሰ። በግሪክ ውስጥ አንድ የኢንፍሉዌንዛ አይነት እንደተገኘም ይሰማል። ጄኒፈርም ወዲያውኑ ይህንን አዲስ ቀውስ ለመፍታት ትሞክራለች። ከዚያ በኋላ ወደ ሳን ፍራንሲስኮ ጉዟቸው እንዲቀጥሉ በከተማው ይወሰዳሉ። ሳራ እስክትድን ድረስ እንዲቆዩ ትፈቅዳለች። ነገር ግን ማራ ወደ እሷ መታ ስለ ዩሮ የተሰማውን ወሬ እውነት ወይም አይደለም የሚለውን ለመጠየቅ ትሞክራለች። ዩሮ እና ሳራ ይጣላሉ። ነገር ግን በር በሚከፈትበት ወቅት ክርክሩ በፍጥነት ያበቃል እና ከሰፈሩ የመጣች አንዲት ሴት ታየች። እሷም ለእስረኞቹ ውሳኔ መደረጉን አሳወቀች። ሳራ እስክትድን ድረስ እንዲቆዩ ትፈቅዳለች። ከዛ በኋላ ወደ ሳን ፍራንሲስኮ ጉዟቸው እንዲቀጥሉ ከከተማው ይወሰዳሉ። ቦታ ነዋሪዎቹ ለሳም የተለየ መኝታ ክፍል ይሰጣሉ። ከመኝታዋ በፊት የእሷ
ሄሮን ንቁ እንዲሆንና በማንም እንደማይተማመን ታስጠነቅቀዋለች። ነገር ግን ሂሮ ሳምን አደጋውን እያጋነነች እንደሆነ እርግጠኛ ነው። እርሻ ቦታው ህያው ይመስላል እና ሁሉም ሰው ሰላማዊና ደግ ይመስላል። ከዛ በላይ እነሱ ብዙ ምግብ፣ ኤሌክትሪክ፣ ውሃ አላቸው። አሁን በአብዛኞቹ ክልል ብርቅ የሆኑ ቅንጦች ማለት ነው። ይህ በእንዲህ እንዳለ የማራ ሀዘን በማይታገስ ሁኔታ ውስጥ ሆነ። እሷ ወደ ጣሪያው ወጣች። ከባሏና ከወንዶቹ ልጆች ጋር ለመገናኘት ተስፋ በማድረግ እርምጃ ቀጠለች። እሷ ለልጇ ደብዳቤ ትታለች። ይቅርታ በመጠየቅና ጠንካራ እንድትሆን አበረታታቻት። በተመሳሳይ ሰዓት ቤዝ ወደ ከተማው ተመለሰች። ነገር ግን ለጄኒፈር እንደነገረቻት ወደ ጓደኞቿ ከመሄድ ይልቅ በቀጥታ ወደ አማጺ መኪና ሄደች። በዋይት ሀውስ ውስጥ ላይ ጥቃት ለመፈጸም ካቀደውን ግሩፕ ጋር ተቀላቀለች። ወደ ሮክሰን ስንመለስ ከአማዞንስ አባላት አንዷ የሆነችው ኬት ቡድኑን ለቃ ለመውጣት ትሞክራለች። ነገር ግን ሮክሰን የሸሸችዋን ልጅ በጀርባ በመተኮስ ትገላታለች። ነገር ግን ሮክሰን ይህንን ለሌሎች አልተናገረችም። ተጨማሪ መሸሽ ለመከላከል ሮክሰን ሁሉም ሰው ከፍተኛ የጦር መሳሪያ ስልጠና እንዲወስድ አዘዘች። ከዚያም በላይ ሮክሰን እንግዶቹን ለማስወጣት አቅዳለች። ኖራ ይህንን ከአባላት አንዷ ተምራ ወደ መሪው በፍጥነት ሄደች። እሷ ማክኔዝ እንዲቆዩ ፈቅዳላት በመለመን ምንም ያህል ልመና በሮክሰን ላይ አይሰራም። ሮክሰን መጀመሪያ ይህንን ቦታ እንዴት እንዳገኘች እና የአማዞን ማህበረሰብን እንዴት እንደገነባች ታስታውሳለች። ከመጀመሪያው ቀን ጀምሮ እሷ ብቸኛው መሪ ነበረች። ከዛን ጊዜ ጀምሮ ምንም አልተለወጠም። ሮክሰን ህጎቹን መወሰን ቀጠለች። ከጠበቀዋን ባሻገር አደገኛና ሞት ብቻዋን እንዳለ ነዋሪዎቹን ታሳምናለች። በየቀኑ ሴቶች የወንዶቹ መጥፎ ድርጊቶች እንዲያስታውሱና ሮክሰን ብቸኛው የደህንነት ምንጭ እንደሆነችም ትናገራለች። ሳም ከእነዚህ ስብሰባዎች ታግዳለች እና ለመልቀቅ መዘጋጀት ጀመረች። በሐይቁ አጠገብ ያሉትን የእንግዳ ቤቶች ለመያዝ እና የራሷን ማህበረሰብ ለመመስረትም አቅዳለች። ነገር ግን ሄሮ ቀድሞውኑ በሮክሰን ተጽዕኖ ስር መውደቅ ጀምራለች። መልቀቅ ትፈልግ እንደሆነ እርግጠኛ አይደለችም። ሮክሰን በሄሮ እና በሳም መካከል የሆነ ስሜታዊ ክርክር ተመለከተች። እድሉን በመጠቀም ሄሮን እንደገና ተጠቀመችበት። እንደ እውነተኛ ሰው እንኳን እንደዚህ ሊያናገራት እንደማይገባ አሳመነቻት። በመጨረሻ ጓደኞቿ የተለያዩና በዚያው ምሽት ሮክሰን ሳምን አባረረቻት። ትንሽ ምግብ እንዲይዝ ፈቀደችላት። በማግስቱ ጠዋት ሮክሰን ሳምን የለቀቀች እሷ መሆኗንና ለሄሮ አልነገረቻትም። ይልቁኑ ልጅቷን ለማጽናናት የተቻላትን ሁሉ ታደርጋለች። ከወንድ ነገሮች ሁሉ ጋር መሰናበትን ለማክበር የሰንበት ክብረ በዓል እንኳን አዘጋጀች። ፌስቲቫሉ በሁሉም ሰው በሚዝናናበት ጫጫታና ደስተኛ ድግስ ያበቃል። ከኖራ በስተቀር ሁሉም ሰው ኖራ ከቡድኑ ጋር መለማመድ አትችልም። በቀሏን ለማርካት ሰው ሁሉ በተኛ ጊዜ የገበያ አዳራሹን አቃጠለች። አማዞንስ መትረፍ ቻለ። ነገር ግን አቅርቦታቸው ወድሟል። ኖራ እርካታቸውን ከሀዘን ጭንብል ጀርባ ተደብቃለች። ከሚያዝኑ ህዝብ ጋርም ተዋዋደች። በድርጊቷ ተደስታ ኖራ ለማምለጥ ተዘጋጀች። አቅርቦቶቹን ለመፍተሽ ወደ ጫካ ሄደች። ነገር ግን በምትኩ በወንዙ አጠገብ በሬሳ የተሞላ የፖሊስ መኪና አገኘች። ሮክሰን ራሷን የምትለው ሰዎች እንዳልሆነች ግልጽ ሆነ እና ኖራ ይህን መረጃ ለጥቅሟ ለመጠቀም ወሰነች። ብቸኛው የሆነውን ጊዜ በመምረጥ ኖራ ስላገኘችው ነገር ሮክሰንን ገጠመቻት። እሷን በምትኩ መብቶችን ለማግኘት ዝም እንደምትል ቃል ገባች። ጥሩን ነገር ለመደበቅም ሮክሰን የኖራን ውሎች ተቀበለች። እሷ ተከታዮችን ሰብስባ እና ከፍተኛ የሆነ ነገርን እስክትነጋገር ድረስ አደረገች። ሁሉንም ችግሮች እንደሚያሸንፉና ዓለምን እንደሚቆጣጠሩ ቃል ገባች። ይህ በእንዲህ እንዳለ ሳራ ቀስ በቀስ እያገገመችና ስልጣኗን እንኳን ቀጠለች። ምንም እንኳን እሷ በቀዥነትና በራዕይ መሰቃየቷ ብትቀጥልም ዩሮ ላይ ጥበቃ ክትትል ታደርጋለች። እሱም እንደ በፊቱ በነዋሪዎች ላይ ከልፍ ያለፈ እምነትን የጣለ ይመስላል። ከመንደሩ ነዋሪዎች አንዱ ወደ እሱ ስትቀርብና ከአደጋው ተሽከርካሪዎች ስለተገኘ መሳሪያ አጠራጣሪ ጥያቄዎችን ስትጠይቀው የሳራ ጥርጣሬ ያድጋል። ልጅ ፈቃደኛ አልሆነች። ነገር ግን ዩሮ ስለ መብራት ምልክት እንዲያውቅ እንደማትፈልግ ግልጽ ነው። ሮክሰን ትዕዛዝ ሄሮ ላይ ሰፈር አገኘች። የሴቶችን መብት ከመጠበቅ ሽፋን በስተጀርባ ተደብቃ ሮክሰን ከሰፈሩ ምግብና አቅርቦቶች ለመስረቅ ወረራ አደራጀች። አማዞንስ በማስታወሻ ከተማ ነዋሪዎች ላይ ትልቅ ቀውስን አስከሰተ። ነገር ግን ኖራ አንድን ነገር ትክክል እንዳልሆነ በፍጥነት ተገነዘበች። ጨካኞቹ ምግብና ውሃ ከመውሰድ ይልቅ በቁጣ ሁሉን ነገር እያጠፉ ነው። ኖራ የምታየውን ነገር አልወደደችም እና ከሮክሰን ጋር ለማመዛዘን ትሞክራለች። ነገር ግን የተበላሸችው መሪዋ ይህን ትክክለኛ መንገድ ነው ትላለች። ሙሉ በሙሉ ከህመሟ ካገገመች በኋላ ሪጂና ኦሊቨር ጄኒፈር ብራውንን ለመጣል ተዘጋጀች። እሷ አጋሮቿን በ30 ደቂቃ ውስጥ ለመፈንቅለ መንግስት ዝግጁ እንዲሆኑ አዘዘች። ተጨማሪ ድጋፍ ለማግኘት ስትፈልግ ሪጂና ወደ ኬምብሪል ዞረች። ነገር ግን ከእናቷ ሞት በኋላ ኬምብሪል ስጋቷን አጥታ ከእንግዲህ በአመፅ ውስጥ መሳተፍ አትፈልግም። በተመሳሳይ ሰዓት በመንግስት ህንፃ ስር የቤዝ ቡድን ፈንጂዎችን ተከለ። ጄኒፈር ብራውን ወደ እዝ ማዕከል ተጠራች። እዛም ስለ ዩሮ መረጃ መደበቅ ተከሰሰች። ነፍሰ ጥሩ ረዳቷን ለመጠበቅ ጄኒፈር ልጇ መትረፏን አምና ለመናገር ተገደደች። እሷም ደግሞ እሱን የሰው ልጅ ለማዳን ተስፋ በማድረግ ወደ ዘረመል ሊቅ እንደተላከ ገለጸች። ምንም እንኳን እሷ መድረሻዋ ላይ መድረሱን ማንም ባያውቅም ቀደም ሲል ጄኒፈር ይደግፉ የነበሯትን እንኳን አሁን ከሬጂን ጋር ይሆናሉ። እነሱ ውሸታም ከስልጣን እንድትወርድና ስልጣኗን ለወደተኛው ፕሬዚዳንት እንድትሰጥ ይጠይቃሉ። ነገር ግን ውይይቱ ተስተጓጎለ። ፍንዳታ ህንፃውን አናወጠው። ወረራዎች ሰብሮ እንዲገቡ ግልጽ ሆነ። በቤዝ የሚመሩት አማጽያን ህንፃውን በማጥቃት ገቡ።
በድብቅ የምድር ውስጥ መተላለፊያዎች በኩል እየገሰገሱ ነው። ከፖለቲከኞች ጋር ተጋጭ። የፕሬዚዳንቱ የጸጥታ ኃይል መሳሪያዎችን አስረክበው ለመስጠት ተገደዱ። ቤዝም በላክላቫ ቢሸፍኗትም ትለያታለች። ነገር ግን ልጅቷ ዝም እንድትልና እንዳትገልጸው ምልክት ልትሰጣት ቻለች። የሬጂና ፕሬዚዳንት የመሆን ፍላጎት አደጋዋ በታየ ቅጥፈት ጠፋ። ስለዚህ ጄኒፈር ብራውን ኃላፊነቱን መውሰድና ከአማጽያኑ ጋር መደራደር አለባት። ለጥያቄዎቹ ምላሽ መስጠትም አለባት። አማጽያኖቹ ታጋቾቹን ከቁጥጥር ማዕከሉ አወጧቸው። ከእነሱ ጋር ህንፃውን ለቀው ለመውጣት ተስፋ በማድረግ ከዱር ከተማ ሰዎች ጋር ያገናኛሉ። በዚያን ጊዜ ሬጂና እሷ ትክክለኛው ፕሬዚዳንት መሆኗንና ሁሉም ሰው እንዲታዘዟት መግለጽ ጀመረች። በቁጣ ውስጥም ሆነ የቀድሞ አጋሮቿን ክሪምብሊንን ጨምሮ ለማጋለጥ ትሞክራለች። እንደ መጨረሻም ድብደባ የጄኒፈር ብራውን ልጅ በቤት መኖሩን አስታወቀች። አማጽያኑ አንዱ በግንባሯ ጥይት በመተኮስ እብዷን ሴት ዝም እንድትል አሰኛት። ነገር ግን ጉዳቱ ቀድሞውኑ ደርሷል። ቃሎቿን ተናግሯል። ከሁሉም በላይ ደግሞ የአማጽያኖቹ እቅድ አሁንም ትርምስ ውስጥ ገብተዋል። ይህ በእንዲህ እንዳለ የሂሮ ረጅም ቆይታ በሰፈሩ ወደ ችግር ይመራል። ሴቶች ለወንድ ትኩረት በመራባቸው እሱ ማደን ጀመሩ። ከመጨረሻው በህይወት የተረፈ ወንድ ጋር ጊዜ ለማሳለፍ ተስፋ በማድረግ ሂሮ በሚዘናጋበት ጊዜ እና አሊስን ከአካባቢ ሰዎች ጋር ስትገናኝ እድሉን ተጠቀሙ። ታራ ይህንን ጊዜ ሁሉም ቦታውን ሲያስተላልፍ የነበረውን መብራት ምልክት ለማጥፋት ወደ ጫካ ሾልካ ገባች። አማጽያኑ ታጋቶች በሰዓቱ ማስወጣት አልቻሉም። ሁለተኛ ተቀናቃኝ በአየር ማናፈሻ ስርዓት በኩል አስለቃሽ ጭስ ለቀቀ። በኮሪደሮች ውስጥ የተኩስ ድምፅ ተሰማ። ሰዎች በድንጋጤ ተበታተኑ። በሰዓቱ ያላመለጡት ወድቀው ሞቱ። ቤዝ በድብቅ የጄኒፈርን እጅ ነፃ አደረገች እና ልትወስዳት ሞከረች። ፕሬዚዳንቷ ነፍሰ ጡር እርዳቷን ለማዳን ጊዜ አልነበራት። ነገር ግን ክሪስቲና ብቻዋን አልተለቀቀች። ኬምብሪ ተደግፋታለች። በድብቅ የመኪና ማቆሚያ ቦታ በኩል ልጃገረዶቹ መውጫ መንገድ ላይ መድረስ ቻሉ። በማስታወሻ ከተማዋ ላይ ከግል ንብረቶች መካከል ሮክሰን የሁሉንም በህይወት የተረፈ ወንዶች ስም የያዘ ማስታወሻ ደብተር አገኘች። አሁን መሪዋ ፕላኔት ላይ ነፃ ለማውጣት ሁሉንም ለማዳንና ለማጥፋት አዲስ ግብ አላት። አማዞን በእብድ ሮክሰን እየተመራች የመንደሩን ጎዳኖች ስትወርስ ሰውየው እንዲሰጥ ስትጠይቅ የእነሱ ደስታ ተሰበረ። ሳራ በተኩስ ድምፅ ከእንቅልፏ ተነሳች። እሷ የሂሮን አዲስ ፍቅረኛ ከቤት እንዲያወጡ ትእዛዝ ሰጠች። እሷ ግን ጥቃቱን ለመመከት ወደኋላ ቀረች። በቁጥር እጅግ እንደሚበልጧቸው በመገንዘብ ሳራ እጆቿ ወደ ላይ አንስታ ወደ ውጭ ወጣች። ወራሪዎቹ እየፈራች እየመሰለች አካባቢውን ትራንስዋ ወጣች። እሱም እንደ እውነተኛ በህይወት የተረፈ አድርጋ አስተላለፈችው። በዋናው ጎዳና ላይ ከባድ የተኩስ ልውውጥ ተከሰተ። የተኩስ ድምፆቹ አማዞንስን ያዘናጋሉ እና እሷ ጠላቶቹን ትጥቅ ለማስፈታትና ለማምለጥ አጋጣሚውን ተጠቀመች። ትንሿ ማክኔዝ እንኳን ውጊያውን ተቀላቀለች። ይህ በእንዲህ እንዳለ ሄሮ ከአምላጮቹ ቡድኖች ጋር ተገናኘች። ሂሮ እስኪዞር ድረስ በእነሱ ላይ ተተኩሳለች። ወንድሟንም በማወቋ ሄሮ ቀዘቀዘች። ነገር ግን የሂሮ ፍቅረኛ የቤተሰብ ትስስሩን ሳታውቅ ሄሮን ተኩሳለች። ሄሮ ለወንድሟ ስለ እናታቸው ሞት ልትነግረው ቻለች። አማዞን እሱን ለማጥፋት እንደፈለጉም አስጠነቀቀችው። በከተማ ውስጥም የተኩስ ልውውጥ ቀጠለ። ነገር ግን ባልተጠበቀ ሁኔታ ኑራ እጇቸውን አነሳች። ወደ መሃልም ገባች። እጃቸውንም እንደሚሰጥ አወጀች። ይህ ሮክሰን ወደ ቁጣ ይመራታል። ነገር ግን ከእንግዲህ ማንንም አይጨንቅም ብሎ ሂሮ በህይወት መኖሩን ለኖራ ነገረቻት። ይህ ለሴቶች አዲስ ጥንካሬን ይሰጣል። ሂሮ በህይወት መኖሩን ለኖራ ነገረቻት። ይህ ለሴቶች አዲስ ጥንካሬን ይሰጣል እና ወደ ካምፓቸው ሲመለሱ ኖራ ሮክሰንን ከስልጣን ለማውረድ እና የልጅቷን አይኖች ለእውነት ለመክፈት ወሰነች። ነገር ግን ቃላት ብቻ አይሰሩም። ሮክሰን ኖራን ማስቆጣት ቀጠለች። ኖራ በደረቷ ላይ እስክትተኩስ ድረስ አማዞንስ ደንግጠው መሳሪያቸውን አነሱ። ነገር ግን ኖራ በፍጥነት ለእነሱ የሚያጽናኑ ቃላትን ነገረቻቸው። ሂሮ ወደፊት ወጣች እና በኖራ ጎን ቆመች እና ከዛን ጊዜ ጀምሮ ማህበረሰቡ አዲስ መሪ አለው አለች። ማህበረሰቡ አዲስ መሪውን አገኘ። ሳራ በርካታ ኪሎ ሜትሩን ተጓዘች። በመጨረሻ ሂሮና አልሲንን አገኘች። ልጁ በጣም ተጨንቋል። የሚወዳቸውን ሁሉ እንዳጣ ይሰማል። ከእንግዲህ የመኖር ምክንያት የለውም። ጓደኛዋን ስታዳምጥ ሳራ እሱ ከሚያስበው በላይ እንደምትረዳው ተናገረች። እሷም በልጅነቷ ወላጆቿ እንዳጣች ተነገረችው። ከዚያም ሳራ ለሂሮ ከፈለገው መሄድ እንደሚችል ነገረች። እሷ የጄኒፈር ትእዛዝ እየተከተለች መሆኑን ነገረች። አሁን ጄኒፈር ሞታለች ተብሎ ስለሚታሰብ ስምምነታቸው በቴክኒክ ደረጃ ዋጋ የለውም። ነገር ግን ሂሮ አልተቀበለም። እሱ ሳራ አሰልጣኙ እንድትሆን ሳራን ጠይቃት። ይህ በእንዲህ እንዳለ ጄኒፈር፣ ቤዝ እና ሳም በቁጥጥር ካሜራዎች ስር በሆነ ባዶ ክፍል ውስጥ ተቆልፎ አገኙ። ከአሁን አያውቁት። ነገር ግን ከምስጢራዊ አገልግሎት በሳራ የቀድሞ አለቃ ተይዟል። ከመብረቱ ምልክት የተላከው ምልክት በመከተል ሳራ ጓደኞቿን ነዳጅ በተሞላበት ተሽከርካሪ ተመራርቸዋለች። ከነዳጅ በተጨማሪ መኪናን ለሳይንሳዊ ምርምር የሚያስፈልጉትን ነገሮች ሁሉ እና ምልክት የተደረገበትን መንገድ ካርታ ይዟል። መንገዱ ወዴት ይመራ ይሁን የሚለውን ደግሞ በቀጣይ ክፍል ይዤላችሁ እመጣለሁ። መልካም ሳምንት።